ሊቨርፑል ሁለተኛ ተከታታይ ሽንፈቱን ትላንትና ምሽት እጅግ ባልተጠበቀ ሁኔታ አስተናግዷል። የመርሲሳይዱ ክለብ ሊቨርፑል እንግዲህ እንደምታስታውሱት ቅዳሜ በእንግሊዝ ፕሪሚየር ሊግ የመጀመሪያ ሽንፈቱን በክሪስታል ፓላስ 2-1 ተሸንፎ አስተናግዶ ነበረ። ትላንትና ምሽት ደግሞ በአውሮፓ ሻምፒዮንስ ሊግ እንግዲህ ወደ ቱርክ አቅንቶ በቀላሉ ሊያሸንፍ ይችላል የሚሉ ግምቶች ነበሩ። ነገር ግን የጋላታሳራይ ስቴዲየም እንደምታውቁት እጅግ በጣም ሲኦል ነው። ለብዙ የእግር ኳስ ቡድኖች ሲኦሉ ስቴዲየም ተብሎ እንደሚጠራም ታውቃላችሁ። ታዲያ ሊቨርፑል ወደዚህ ሲኦል ገብቶ በሰላም መውጣት አልቻለም። በጋላታሳራይ እንግዲህ በ16ኛው ደቂቃ ናይጄሪያዊው አጥቂ ቪክተር ኦስሚን ባስቆጠራት ግብ ሊቨርፑል 1-0 ተሸንፎ ለመውጣት ተገዷል። በዚህም እንግዲህ የአሰልጣኝ አርኔ ስሎት ቡድን ሊቨርፑል ላይ ብዙዎች ጥያቄ ማንሳት እየጀመሩ ነው። በተለይም ሊቨርፑል እንግዲህ አዳዲስ ተጫዋቾቹ መዋሃድ አቅቷቸው የተከላካይ ስፍራውም እንግዲህ በተደጋጋሚ ጥፋት እየሰራ የግብ ዕድልም ደግሞ መፍጠር አቅቶት ተቸግሮ ታይቷል። ሊቨርፑል በክረምቱ በጣም ከፍተኛ የዝውውር ገንዘብ ካወጡ ቡድኖች ቀዳሚው እንደሆነ ታውቃላችሁ። በፕሪሚየር ሊጉ እንደ ፍሎሪያን ቪርዝ የመሳሰሉ ተጫዋቾችን ከ120-30 ሚሊዮን በላይ እንደ አሌክዛንደር አይዛክ፣ ፍሬምቦርግ፣ ሜሎስ ኪርኬዝን የመሳሰሉ ተጫዋቾች እንግዲህ በከፍተኛ ገንዘብ ነው ሊቨርፑል በክረምቱ ማስፈረም የቻሉ። ነገር ግን እነዚህ ተጫዋቾች በሜዳ ላይ እንደሚጠበቁት ሆነው ሊገኙ አልቻሉም። ሊቨርፑል እንግዲህ ካስፈረማቸው ተጫዋቾች በጣም በጥሩ ሁኔታ ቡድኑን ተላምዷል እየተባለ የነበረው ሁጎ ኢኪቲኬ ነበረ። እሱም እንግዲህ ትላንትና ምሽት እጅግ በሚያሳዝን ሁኔታ የሃምስትሪንግ ጉዳት የሚመስል ከበድ ያለ ጉዳት ገጥሞታል። ምናልባትም ሁጎ ኢኪቲኬ ለቀጣይ 4 ሳምንታት ወይም 1 ወር አካባቢ ወደ ሜዳ የመመለስ እድሉ አጠራጣሪ እንደሆነ ነው እየተሰማ የሚገኘው። ከሁጎ ኢኪቲኬ በተጨማሪም ሊቨርፑል በነገራችን ላይ ውድ አድማጭ ተመልካቾቼ በጣም ወሳኙ ተጫዋቻቸው ለኔ ሊቨርፑል ብዙ ውጤቶችን ይዞ እንዲወጣ አምናም ዋንጫ እንዲያሳካ ካደረጉ ወሳኝ ተጫዋቾች መካከል ግብ ጠባቂው አሊሰን ቤከር ነው ብዬ አስባለሁ። ታዲያ አሊሰን ቤከርም በትላንትናው ምሽት ጨዋታ እንግዲህ ጉዳት ገጥሞት ተቀይሮ ለመውጣት ተገዷል። ይህም ለሊቨርፑል ደጋፊዎች በጣም አሳሳቢው መረጃ ነው። የአሊሰን ቤከር ጉዳት ምንድነው የሚለው እስካሁን ባይረጋገጥም፣ ነገር ግን ትላንትና አንድ ኳስ ካዳነ በኋላ ጨዋታውን መቀጠል አቅቶት ተቀይሮ ለመውጣት ተገዷል ማለት ነው። ስለዚህ አሊሰን ቤከርና ሁጎ ኢኪቲኬ ጉዳት የገጠማቸው ተጫዋቾች ሆነው ተመዝግበዋል በትላንትናው ምሽት። በዛ ላይ ሊቨርፑል ተሸንፏል። ይህም ታዲያ ለሊቨርፑል ደጋፊዎች አሳዛኝ ምሽት እንዲያሳልፉ ምክንያት ሆኗቸዋል። ሊቨርፑል ደግሞ ቅዳሜ በፕሪሚየር ሊጉ እንደምታውቁት ከቼልሲ ጋር ነው ጨዋታውን የሚያደርገው። ከሜዳው ውጪ ነው፣ በስታንፎርድ ብሪጅ የሚደረግ ጨዋታ ነው። ቼልሲ ደግሞ ትላንትና ቤኔፊካን 1-0 በማሸነፍ ወደ ድል ተመልሷል። ስለዚህ ለሊቨርፑል ቀጣዩ የፕሪሚየር ሊግ ጨዋታም ከበድ ያለ ሊሆንበት እንደሚችል ነው እየተነገረ የሚገኘው። እንግዲህ ሊቨርፑል የፕሪሚየር ሊጉን አሸናፊነት እንደዚሁም የአውሮፓ ሻምፒዮንስ ሊግንም ጭምር አሸናፊነት ግምት የተሰጠው ቡድን ነው። ነገር ግን ትላንትናና በክሪስታል ፓላሱ ጨዋታ የታየበት ክፍተት ብዙዎችን እያስደነገጠ ይገኛል። በነገራችን ላይ የሊቨርፑል የተከላካይ ስፍራ እንደምታውቁት ከወትሮ ሳስቶ ነው ዘንድሮ የተመለከትነው። ባለፉት 5 ጨዋታዎችም በሁሉም ግብ ተቆጥሮበታል ሊቨርፑል። ይህም ታዲያ ሊቨርፑል በተከላካይ መስመሩ ላይ ጥያቄ እንዲነሳ እያደረገ ይገኛል ማለት ነው። እንግዲህ በሌላ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ትላንትና ቶተንሃም 2-2 ወጥቷል ከኖርዌይ ክለብ ቦዶ ግሊምት ጋር። ሪያል ማድሪድ 5-0 አሸንፏል። ኢንተር ሚላን 3-0 አሸንፏል። አትሌቲኮ ማድሪድ 5-1 በሆነ ውጤት ፍራንክፈርትን ነው ማሸነፍ እየቻለው። በነገራችን ላይ ባየር ሙኒክም 5-1 አሸንፏል። ዛሬ ምሽት ደግሞ አርሰናል በሜዳው ኦሎምፒያኮስን የሚገጥምበት ጨዋታ ይጠበቃል። መድፈኞቹ እንግዲህ ባለፉት ከሊቨርፑል ጋር ከተሸነፉ በኋላ ከዛ በኋላ ባሉ ጨዋታዎች ምንም አይነት ሽንፈትን አላስተናገዱም። ኖቲንጋም ፎረስትን አሸንፈዋል። ከሲቲ ጋር ነው አቻ የወጡት። የፖርት ቬይሌን ጨዋታም እንዳሸነፉ ይታወሳል። የካራቦ ካፕ ጨዋታ ማለት ነው። እንደዚሁም ደግሞ ከኒውካስል ጋር የነበራቸውንም ጨዋታ በድል መወጣት ችለዋል። ስለዚህ አርሰናሎች ምናልባትም ዛሬም በኤምሬትስ ኦሎምፒያኮስን ካሸነፉ በአሸናፊነታቸው ወደፊት ይገሰግሳሉ ተብሎም ይጠበቃል። መድፈኞቹ በአንጻሩ ቀለል ያሉ ጨዋታዎች ነው ካሁን በኋላ የሚጠብቋቸው።
ከኦሎምፒያኮስ ጋር ሻምፒዮንስ ሊጋቸውን ካደረጉም በኋላ በቀጣይ በዚሁ በኤምሬትስ በሜዳቸው ከዌስትሃም ጋር ነው ጨዋታቸውን የሚያደርጉት ማለት ነው። እንግዲህ ትላንትና ምሽት ስለታየው የሊቨርፑል ደካማ ወይም ደግሞ ደከም ያለ እንቅስቃሴ ምን ሐሳብ አላችሁ? ሊቨርፑል ዘንድሮ እንደ አምናው ፕሪሚየር ሊጉን ይደግማል? ሻምፒዮንስ ሊግንስ ያሳካል? ወይስ ይህ ያለመናበብና አዳዲስ ፈራሚዎች ቶሎ ቡድኑን ያለመልመድ ጉዳይ ዘንድሮ ዋንጫ ያሳጠዋል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄኛው እንግዲህ ሁለተኛው ቻናሌ በየዕለቱ ወሳኝ ስፖርታዊ መረጃዎችን የምታገኙበት ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን እንደምትችሉ ጋብዛችኋለሁ። ሀገር ውስጥ ከባህር ማዶ ሆናችሁ ሁልጊዜ በአስተያየታችሁ የምትደግፉኝን ከልብ እያመሰገንኩ በሌላ መረጃ በሌላ ጥንቅር እስከምንገናኝ በያላችሁበት ሁሉ እንግዲህ ሰላም ተመኘውላችሁ።